የኔ እህት ሰላም ላንቺ ይሁን። የኔ ችግር ከአንድ ጊዜ በላይ ማድረግ እየፈለግኩኝ ብልቴ ደግሞ አይቆምልኝም። አመሰግናለሁ። ሁለተኛ ዙር ዝግጁነት ማጣት አብዛኛው ጊዜ ስነልቦናዊ የሆኑ ነገሮች ናቸው። አብዛኛዎቹ ስነልቦናዊ ነው ብለን የምንላቸው በተለይ ደግሞ ግንኙነት ፍላጎታቸው በአጠቃላይ በጣም አነስተኛ የሆኑ ወንዶች የተለያዩ አይነት የስፈተ ወሲቦች ኖሮባቸው ግንኙነት ያላቸው ሞራል በጣም እየቀነሰ ከሆነ በስራና በሌሎች ምክንያት ጭንቀትና ድካም ካለባቸው ብዙ ጊዜ ለሁለተኛ ዙር ግንኙነት በጣም አቅም ሊያጡ ይችላሉ። በዛ ላይ ደግሞ ማለት ነው እድሜያችሁ በጣም ከፍ ባለ ቁጥር ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት በጣም እየረዘመ ነው የሚሄደው። ብልታችሁ ጠዋት እየቆመ ከሆነና ለመጀመሪያ ዙር ግትር ብሎ ቆሞ ማያስቸግር ከሆነ ስነልቦናዊ የሆኑ ነገሮች ናቸው ማለት ነው። ግን ጠዋት ማይቆም ከሆነ ወይም ለመጀመሪያ ዙር ግንኙነት ቆሞ መሀል ላይ የሚልፈሰፈስ ከሆነ ወይ ጭራሽ ማይቆም ከሆነ ወይም ሲቆም ልፍስፍስ ሆኖ የሚቆም ከሆነ የዛኔ የደም ስር ችግሮች ሊኖሩ ይችላሉ፣ ሆርሞን ችግሮች ሊኖሩ ይችላሉ፣ ነርቭና ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። የሁላችሁ ወንዶች ትንሽዬ ብልት እንዲኖራቸው ከሚያደርጉ ምክንያቶች አንዱ ምን መሰላችሁ? በወንዶች ህፃናት በነበሩበት ሰዓት ከልክ በላይ ወፍራም፣ በተለይ ደግሞ ይሄ ጉርምስና እድሜ ላይ ሲደርሱ ከልክ በላይ ኦቤስ፣ ከልክ በላይ ውፍረት ከነበራቸው ብልታቸው በጣም ትንሽ የመሆን እድሉም ከፍተኛ ነው። በተደረገውም ጥናት መሰረት እንደዛ ነው። ብልታቸው በጣም ትንሽ የሚሆኑ ህፃናት በእድሜያቸው በጉርምስና አካባቢ ላይ በጣም ከልክ በላይ ወፍራም የነበሩ ህፃናቶች ናቸው። ምክንያቱ ደግሞ ያ ምን መሰላችሁ? በዛ ጊዜ በጉርምስና እድሜያቸው ላይ የሚመነጨው ሆርሞን ቢመነጭም እንኳን በውፍረታቸው ምክንያት ስራውን በትክክል እንዳይሰራ ያደርገዋል። እዛ አካባቢ ያሉትን ማሳደግ ያለበትን የሰውነት አካላቸውን ውፍረቱ ስለሚይዘው ሆርሞናቸው በትክክል አይሰራም ማለት ነው። በዚህ ምክንያት ከልክ በላይ ወፍራም የነበሩ ህፃናቶች በጉርምስና እድሜያቸው ላይ ልጆች ከልክ በላይ ወፍራም የነበሩ ልጆች ብልታቸው ትንሽ ነው የሚሆነው ማለት ነው። ስለዚህ ቤተሰብ ይሄንን መቆጣጠር አለባችሁ። የውፍረታቸውን የሰውነታቸውን ሁኔታ መቆጣጠር አለባችሁ። ምክንያቱም የብልት ማነስ ያን ያክል ችግር የሚያመጣ ነገር ባይሆንም ግን በስነልቦና ላይ በቃ ወንዶች እኔ እንዴት እንደተነገሩ አላውቅም፣ ብልት ትንሽ መሆን ግንኙነት ላይ ችግር አለው ብለው ነው የሚያምኑት እና ስነልቦናቸው ላይ ትልቅ ጫና ያመጣባቸዋል። ስለሆነ ቢያንስ እሱን ለመከላከል ያክል ቼክ አርጉ፣ የሰውነታቸው ክብደት ምን ያክል እንደሆነ። በጣም እየጨመረ ደግሞ ለመቆጣጠር መሞከር አለባችሁ። ቤተሰብ ይሄንን ቢከታተል ጥሩ ነው። በየጊዜው እያገባ ስለሚፈታ ንብረቱን እኩል እየተካፈሉ ከዚህ ከነበረው ንብረት ወደ ታች እየወረደ ድጋሚ ከታች ነው የሚነሳው። ግን የስራ ሰው ነው። አሁንም ይገነባል፣ አሁንም ንብረት ያፈራል። ሃይስኩል ከገባውና ነፍስ ካወቅኩኝ ጊዜ በኋላ ግን ሙሉ ንብረቶቹን በእኔ ስም አደረገ። የሚገዛቸውንም የነበሩትንም በእኔ ስም ማድረግ ጀመረ። ቤተሰብ አባቴ ግራ ገባው። ለምንድን ነው እንደዚህ የምታደርገው አለው። እኔ እንደሆነ አልወልድም፣ ልጅም የለኝም፣ በሞትም ወራሽ የሷ ናት። ምንም ነገር ቢፈጠር ከዚህ በኋላ ሀብቴም ንብረቴም ሁሉ ነገሬ የሷ ነው። ሴቶቹም እየመጡ እየሄዱ ቦጠቦጡኝ አለ። መውለድ የማይችል ሰው፣ ሴት በጣም የሚወድ ሰው፣ ስር መሰረቱን ቤተሰቤ የሚያውቀው ሁሉ ነገሩን የሚያውቀው ለሴት ልጆቻቸው በጣም ተጠንቅቀው እሱን ግን እንደ ልጅና እንደ ወዳጅ አይተው አብረውት የኖሩትን ሰው እኔ አፈቀርኩት ቢባል ምን ይባላል? እጁ ላይ አሳድጎኝ ጡጦ አጥብቶኝ ትምህርት ቤት አስተምሮኝ ቸኮሌት ገዝቶልኝ ጭኑ ላይ አስቀምጦ ልጄ ናት ብሎ ምሎ ተገዝቶ ቤተሰቡም የሱ ልጅ ናት የኛ አይደለችም ብሎ አምኖ የኖረውን ልጅ ሚስቴ ላርጋት ብሎ እሱ ሲመጣ ምን የሚፈጠር ይመስላችኋል? ትለናለች። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አብራችሁ ስለሆናችሁ በጣም አመሰግናለሁ። ታሪክ ፎሎ ያላደረጋችሁ ፎሎ አድርጉ። ላይክ ያላደረጋ ሌሎቻችሁ ደግሞ ላይክ እያረጋችሁ ሪፖስት እያረጋችሁ ሼር እያረጋችሁ አብራችሁኝ ቆዩ። እንዲሁም ቤተለይ ጀሞል አንደኛ ፎቅ 113 ቁጥር 2 ጋር በሉናኑ አባያ ቶብ ሂጃብ ሁሉንም ነገር ታገኛላችሁ። አባያ መግዛት እቅድ ካላችሁ 2 ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ እሄዳለሁ። ክፍል ጥሩ ውጤት አምጥቼ ወደ ዩኒቨርሲቲ አለፍኩኝ። አዲስ አበባ ነበር የመረጥኩት፣ ነገር ግን ሐዋሳ ዩኒቨርሲቲ ደረሰኝ።
በፍጹም እንዲሄድ አልፈለገም ነበር። አባቴን ለማሳመን ሞከረ። አባቴ ግን ራሷን ትቻል፣ በራሷ ትቁም፣ መሄዷ ጥሩ ነው፣ ህይወትን ያስተምራታል ብሎ ተቃወመ። በጣም ታግሎ ነበር እዚሁ የግል ላስተምራት ብሎ። አባቴ ግን በፍጹም አይሆንም፣ ሄዳ መማር፣ ህይወትን ማየት፣ ኑሮን ማየት መቻል አለባት አለ። አሁን ላይ ስረዳ እያደኩኝ ስመጣ ከሱ ጋር ያለኝ ቅርርብ እያስደሰታቸው አልነበረም። ነገር ግን የማይናገሩትም የማይወቅሱትም ጀጅ የማያረጉትም ሆኖባቸዋል። አንድም ያሳደጋት ልጅ ናት፣ ልጁ ናት፣ ብዙ ነገር ያረገላት ልጅ ናት ብለው መናገርም መቆጣትም ይፈራሉ። ሁለትም ደግሞ እድሜዋ እኮ ደርሷል ብለው ደግሞ ይጨነቃሉ። የኔ እነሱ ነገር እየከነከናቸው የመጣ ይመስለኛል። እድሜ ከፍ እያለ ሲመጣ ከምንም በላይ ደግሞ የኔ ማማር፣ የኔ መቀላጠፍ፣ በጣም በቅንጦት በጣም በነፃነት በጣም በምቾት ስላደኩኝ ምንም አይመስለኝም። ብዙ ነገር ላይ ነፃ ነኝ፣ ግልጽ ነኝ። እነሱ አሉ ይሉ አልልም። እቤት ሲመጣ እንደዛ ጎረምሳ እንኳን ሆኜ ላዩ ላይ እንደ ህፃን ልጅ ነው የምጠመጠምበት። ያ ነገር አሁን ሳስበው ምቾት አይሰጣቸውም ነበር። ነገር ግን የሚናገሩት ነገር አልሆነላቸውም። ዩኒቨርሲቲ ሄድኩኝ። ሲሄድም እሱ አደረሰኝ። ብዙ ነገር አመቻችቶ ገንዘብ ሰጥቶ ተመለሰ። ከዛ በኋላ ሳምንት በሳምንት እንደሚመጣ ቃል ገባልኝ። በጣም የሚገርምሽ ነገር ከእያንዳንዷ ሴት ጋር ያለውን የሚያገናኘውን የሚያለያየውን ዛሬ ያገኛትን ያገባትን የፈታትን የወደዳትን የተማረከባትን ሁሉንም ነገር ይነግረኛል። ሁሉንም ነገር እሰማዋለሁ። ምንም አይመስለኝም። እስቃለሁ ወይ ጉድ እላለሁ። ልክ ዩኒቨርሲቲ ከገባው በኋላ በጣም መናደድ ጀመርኩኝ። በጣም መቆጣት መቅናት ጀመርኩኝ። እንዲያቅብኝ ግን አልፈልግም ነበር። እንዲነግረኝ እፈልጋለሁ። ዝም ብዬው እሰማለሁ። ልክ ከሄድኩኝ በኋላ ግን አለቅሳለሁ፣ እናደዳለሁ። ወደ ራሴ ስመለስ ምን ሆነሽ ነው? ለምንድን ነው እንደዚህ መሆኑ? እንዴ መብቱ እኮ ነው፣ ህይወቱ እኮ ነው፣ ከልጅነት ጀምሮ የምታውቂው ማንነቱ እኮ ነው ብዬ ደግሞ ራሴን እገስጻታለሁኝ። ፈጽሞ እሱ መውደዴን ማመን አልፈልግም ነበር። ሳምንቱ አልፎ እስኪመጣ ድረስ ይጨንቀኛል። ከማንም ጋር እኔ እንደሱ እንደማወራው አላወራም። ቀን በቀን እንደዋወላለን። ሳምንቱ ደርሶ ሲመጣ ምንም አክል ክፍተት ከመሃላችን ሳይፈጠር ለሰከንድ እንኳን ሳንለያይ እናወራለን። አንዳንዴ ምንድነው የምናወራው እላለሁኝ። አላቅም፣ ግን እናወራለን፣ እንግባባለን፣ እንስቃለን፣ ፊል እንደራረጋለን። አሁን አንድ ነገር እየገባ ይመጣ። ፍቅር ይዞኛል። ትምህርቴን መማር እያቃተኝ ነው። እሱን ማሰብ ማቆም አልቻልኩም። ፈተናው አሁን ጀመረ። ሀውለት ከባዱ የህይወቴ ፈተና። በመሀል ለስራ ጉዳይ ወጣ አለ። በቀን ቆይቶ ሲመጣ ግን እኔ ሌላ ሰው ሆኜ ነበረ። በጣም ከስቻለሁ፣ በጣም ጠቁሬያለሁ፣ በጣም ተጎሳቆያለሁ። ምን እንደሆንኩ አላውቅም። በጣም ስቃይ ውስጥ ገባሁ። ያኔ እውነተኛው ስሜቴን እየተጋፈጥኩኝ ነበር። ወድጄዋለሁ፣ አፍቅሬዋለሁ። ታዲያስ ታገቢዋለሽ? እንዴት ታገቢዋለሽ? ቤተሰብሽ ይፈቅዳሉ? በፍጹም ይሞታሉ እንጂ አይፈቅዱም። ለማን ነው የሚሰጡሽ? ብዙ ሴቶችን ለሚወድ ሰው፣ መውለድ ለማይችል ሰው ለማን ነው የሚሰጡሻቸውን? እንዲህ የሚወዳትን የመጨረሻ እንዳይናቸው የሚያዩዋትን ልጅ ለዚህ ሰው ሰጥተው ህይወታቸው ሙሉ ሲሰቃዩ መኖር የሚችሉ ይመስሉሻል? ትለኛለች። እሺ ሌላ እድል ሞክሪ፣ ሌላው ሰው ላይ ውደቂ። እሱን ትቼ መኖር አልችልም። ሀውለት አልገባሽም። በጣም ነው የወደድኩት። በቃ መቋቋም አልቻልኩም። ያን ስሜት ትምህርቴን መከታተል አልቻልኩም። የመጀመሪያው ኤግዛሜ ሲመጣ ወደኩኝ። ሁሉም ነገር የኔ ውጤት አይመስልም ነበር። በጣም አስደንጋጭ ነበር። እሱም ከውጪ ስራውን ጨርሶ ልክ እንደመጣ እኔ ጋር ነበር የመጣው። ሲመጣ ሲያይኝ በጣም ደነገጠ። ሌላ ሰው ነበር የመሰልኩት። ከስቻለሁ፣ ጠቁር ያለው በቃ የሆነ ነገር መስያለሁ። ምን ሆነሽ ነው? አሞሻል እንዴ አለኝ። አይ ደህና ነኝ አልኩት። ታዲያ ምን ሆነሻል አለኝ። በቃ ምንድነው የሆንሽው ነገር? የሆንሽው ነገርማ አለ ንገሪኝ አለኝ። በጣም ደህና ነኝ አልኩት። እሺ ፈተናሽስ እንዴት ነው ሲለኝ ነገርኩት። ወድቄያለሁ አልኩት። ያኔ አበደ። እንዴት ትወድቂያለሽ? የሆነ ነገር ስላለ ነው እንጂ ልትወድቂ አትችይም። ይሄ ያንቺ ውጤት አይደለም፣ ይሄ ያንቺ መልክ፣ ይሄ ያንቺ ማንነት አይደለም። እያንዳንዱን ነገር ካልነገርሽኝ ከዚህ ቦታ ንቅንቅ አንልም አለኝ። ምንም ነገር የለም አልኩት። መንገር ፈልጌ ነበር። እኔ ከሱ ምደብቀው ምንም ነገር የለም፣ ግን ያን ቃል እንዴት ላውጣው? እንዴት ልጋፈጠው? ባነን እንደማለት አለና ከሰው ጋር ግንኙነት ጀመርሽ እንዴ? ከወንድ ጋር ግንኙነት ጀመርሽ እንዴ አለኝ። አይ ፍቅር ይዞኛል አልኩት። በጣም ተናደደ። እጅግ በጣም ጬሰ። በቃ የሆነ ሰው ገድያለሁ ያልኩት ነው የመሰለው። ከማጋ ነው? ማን ነው ንገሪኝ፣ አሳይኛል። እማላቀው ማንነቱ ወጣ። ተናደደ። ሹን ጠረጴዛው ላይ ያላጋ ትምህርትሽ ላይ አተኩሪ ያላልኩሽም እንዴ? በእንደዚህ አይነት ነገር ውስጥ እንዳትገቢ ያላልኩሽም እንዴ? እያለ መወራጨት ጀመረ። አንተ ነህ አልኩት። በቆመበት ውሃ ሲሆን ይታየኛል። እኔም ቃሉን ካወጣሁት በኋላ ደነገጥኩ። እኔ ነኝ እንዲህን ቃል ያወጣሁት? ተናገርኩት?
ማመን አልቻልኩም። ቃሉን አወጣሁት አላወጣሁት እያልኩኝ ከራሴ ጋር መሟገት ጀመርኩኝ። ቆሞ ቀረና ምን አልሽኝ? ምንድን ያልሽው? እስኪ ድገሚው አለ። ካንተ ጋር ነው ፍቅር ያዘኝ አልኩት። እንዳጨርሹ አንዴ ጸጥ በይ እንዳጨርሹ አለኝ። አመንክም አላመንክም ካንተ ጋር ነው ፍቅር ያዘኝ። ትምህርቴን ማጥናት አልቻልኩም። ምግብ መብላት መጠጣት አልቻልኩም። በቃ አላቅም ምን እንደሆንኩኝ እንደዛ ነው የሚሰማኛል። በእናትሽ ዝም በይ አታውሪው፣ ሊሆን አይችልም እያለ መንቆራጠጥ ጀመረ። ፊቱ ላበላብ ሆነ። በጣም ደንግጧል። ሰውነቱ ሼክ ያደርግ ጀመረ። በሩን ከፍቶ ጥሎኝ ወጣ። እኔም በተቀመጥኩበት መጥፎ ነገር ነው እንዴ ተናገርኩት? እንደዛ ሊሆን አይችልም እንዴ? ምንድነው ያደረኩት? የምር አባቴ ነው እንዴ? የምር ወንድሜ ነው እንዴ? ያልኩኝ ደግሞ ድጋሚ ወደ ኋላ መመለስ ጀመርኩኝ። መናገሬንም አላመንኩም፣ ማፍቀሬንም አላመንኩም። በቃ ዝብርቅርቅ ድብልቅልቅልቅ አለብኝ። ግራ ገባኝ። እማረገው ነገር ጠፋኝ። ተደፍቼ ማልቀሴን ቀጠልኩ። በመነጋታው ጠዋት ቁርሳችንን በልተን መንገድ ጀመረን። ያን ለደቂቃ እንኳን አፋችን የማይዘጋው ወሬያችን የማያልቀው እኔና እሱ ከሐዋሳ አዲስ አበባ እስክንደርስ ድረስ ጭጭ ተባብለን አዲስ አበባ ደረስን። እቤት ቤተሰቦች ሲያዩኝ በጣም ደነገጡ። ምን ሆነሻል? ምን ተፈጠረ አለኝ አባቴ። እናቴም እንደዛው በጣም ደነገጠች። ጫወት እራት ብላ ተባለ። አይሄዳለሁ፣ በጣም አስቸኳይ ጉዳይ ስለገጠመኝ መሄድ አለብኝ፣ በቃ ተንከባከባት እመጣለሁ ብሎ ወጣ። ከዛ ቀን በኋላ እቤታችን መምጣቱን አቆመ። ስልኩ ተዘጋ፣ ጠፋ። ሽሽት ጀምሯል ማለት ነው። ከዛ ጊዜ በኋላ 10 ቀን ድረስ አልመጣም። እየጠበቅኩት ነበር። 10ኛው ቀን ላይ አባቴ ጋር ሄድኩና አባቴ ትምህርቱን ማስጠልቶኛል፣ አካባቢው ማስጠልቶኛል፣ ውጤቴም ጥሩ አይደለም፣ ወደዛ ሀገር መመለስ አልፈልግም ብዬ እየየው አልኩኝ። አባቴ ግራ ገባው። ምን ሆነሻል አለኝ። እናቴም በቃ የሰው አይነ ነው እናቴ ልጄን በሉብኝ፣ አትሂድ በቃ ዘንድሮ ተረፍና የሚቀጥለው አመት ትማራለች ብላ አገዘችኝ። እንደዛም ሆኔን ሲያዩ ፈቀዱልኝ። ዩዝድሮ ሞልቼ ትምህርቱን እንዳቆም እሱን ርቄ ከሱ ሸሽቼ መኖር እንደማልችል ገባኝ። 15 ቀን ሆነ። 15 ቀን ላይ መሄዴ መሆኑን ስለሚያውቅ ነው መሰለኝ ደወለልኝ። ልትሄጂ ነው አለኝ። የት ጠፍተህ ነው አልኩት። አበድኩበት። ያልተናገርኩት ያልሰደብኩት ነገር የለም። ሄድሽ ያለኝ። አልሄድም አቋርጬዋለሁ አልኩት። ለምን አለኝ። በቃ መሄድ አልፈልግም። መሆኑን ምን እንደተፈጠረ ማወቅ ከፈለግ ናና አናግረኝ አልኩት። ወደ ቤት መጣ። ሳያው አልቻልኩም። ምን ሆነሻል? ምንድነው የምትፈልጊው አለኝ። ይዘኸኝ ጥፋ። ኧረ እባክሽን ሰው እንዳይሰማን፣ ኧረ ቤተሰቦችሽ እንዳይሰሙኝ፣ ከወንድሞቼ ከእህቶቼ ከአባት ከእናቴ ጋር አታጣይኝ፣ እረፊ፣ ይህን ነገር ታይ፣ ይህን ነገር ማሰብ የለብሽም። እኔ ላንቺ መሆን ሰው አይደለሁም። እኔ ላንቺ አባትሽ ነኝ እንጂ ባልሽ መሆን በፍጹም የምገባ ሰው አይደለሁም። ማንነቴን ታውቂ የለ እንዴ? ምንነቴን ታውቂ የለ እንዴ? ህይወትሽን ላበላሽ አልፈልግም። ይህን ሀሳብ ድጋሚ እንዳታስብ ያለኝ። አንቄ ይዤው ከዚህ ቤት ይዘኸኝ ካልወጣ አትወጣም አልኩት። ስንጫጫ ሰው ይመጣል ብሎ በደንብ እየወደድሽው ምንም ነገር ሳታጎይበት፣ እሱ ግን ያንቺን ኦሬዲ ኢሞሽናል ኢንቴንሲቲ እንደሆነ ነገር አይቶት ምናምን ጥሩ እየሆንሽለት ምንም ነገር ሳታጎይበት አንቺን ትቶ ወደ ሌላ ሴት መሄድ ኦር ደግሞ ትቶሽ መሄድ ወንድ በአጠቃላይ የሚገጥመውን 5 ነገሮች ነው የምነግርሽ። ይሄንን ስልሽ ለሱ መስጠት ያለብሽን ነገር አንቺ ባውንደሪ ሳታበጂ በመስጠትሽ አንቺ ትቀምሻታለሽ። መጀመሪያ ላይ ፔን አለ ኦፍ ኮርስ። ትቶሽ መሄዱ ራሱ አንድ ዌክ አፕ ኮል ነው። ከዛ ግን እሱ ኦሬዲ አንቺን እንደዛ አሳምሞሽ አስለቅሶሽ በመሄዱ ምንም ነገር ማይደርስበት መስሎሽ ከሆነ ይውሽ ፈጣሪ ልጁን አስለቅሶበት የሚምረው መስሎሽ ማለት ነው። ወንዶች ይሄንን ሲስሙና አረጋግጡልን። የመጀመሪያ በጣም የምትወደውን ሴት ትቶ ለኮንቪኒየንስ ወይም ለኮምፈርት ወይም ደግሞ በቃ አፕሪሺየት ሳያረጋት የሄደ ወንድ እና ከእግዚአብሔር የተላከች ሴት ከነበረች ያቺ ሴት የሚገጥመው የመጀመሪያው ችግር ስፒሪቹዋል ከቨር ያጣል ማለት ነው። ይሄም ማለት በጣም ሴቶች አብዝተን ስንወድ ወንዶች እንደምንጸልይላቸው አያውቁም እና የኛ ኢሞሽናል የኛ ስፒሪቹዋል አቅማችን በጣም ከፍተኛ ነው። በተለይ ፍቅር ያዛት ሴት ቀጥታ ከእግዚአብሔር ጋር ነው ዳይሬክትሊ ኮንታክት ያላት ማለት ነው። ምክንያቱም ስሜቱ ራሱ ፍቅር የሚባለው ስሜት ራሱ ፈጣሪ በልባችን ውስጥ ተፈድርብን ፐርፐዝ አለው እንጂ ዝም ብሎ ይሄ እናንተን ለማድነቅ ወይ ወንዶቹን ለማድነቅ ሴቶቹን ደግሞ ለማደክረት አይደለም። there is a divine purpose አለውና በጸሎቷ በጣም ነው የምትሸፍነው ማለት ነው። እና ያ ሁሉ እሱ ህይወት ላይ ሊፈጠር የነበረውን ኬኦስ በጣም ነው አብዞርቭ የምታደርግለት ማለት ነው። the moment እሷን አስቀይሞ ሲሄድ የመጀመሪያ ችግሩ ምንድነው?
ይሄንን መንፈሳዊ ከበር ያጣል ማለት ነው። ስለዚህ ህይወቱ የመጨረሻ ምስቅልቅልቅልቅል ማለት ይጀምራል ማለት ነው። ኬዎስ በዙሪያው ላይ በጣም ማዣበብ ይጀምራል። ሁለተኛ ኢሞሽናል ሴፍቲ የሚባለውን ነገር ያጣል። የሱን ዊክነስ ያለምንም ሁኔታ ያለምንም ቅድመ ሁኔታ እሱ ላይ መልሳ አገነስት የማትወስድበት ብቸኛ ሴት በትክክል ከልብ ወለደችው ሴት ናት እንጂ ሌሎች ሰዎች they're going to take it against you ማለት ነው። ሶ ድሮ ላይ ይሄ ወንዶች ብዙ ጊዜ ሎጂካል ናቸው አይደለ? ሶ ድሮ ላይ ይሄ ቤተሰቦች አይነኩኝም ጓደኞች አሉልኝ ምናምን ብሎ በጣም ታች አስቀመጣት ሴት እሷን ማስቀየም ሲጀምር የገዛ ቤተሰቦቹ የዛ ጓደኞቹ የገዛ የኔ የሚሏቸው ሰዎች ራሱ የራሱን ዊክነስ አጌንስት መጠቀም ይጀምራሉ ማለት ነው። ከዛ ኢሞሽናሊ ሴፍ መሆንን ይናፍቀዋል ማለት ነው። ሶስተኛ ራሱን ያጣል። ራሱን የሚያጣበት ምክንያት በሷ ውስጥ ነበር ያ ትልቁን ማንነቱን ኤክስፒሪየንስ ያደረገው። ፍቅር ማለት ሰው አንድ ሴት የሆነ ወንድ ስትወደው ሃየር ሰልፉን ነው ተሳየው ማለት ነው። ሶ እሱ በራሱ ሰርቶ ያመጣው ማንነቱ ነው የሚመስለው፣ ግን ኢት ዋዝ ዘ ሚረር። እሷ እዛ ጋር ፕሬዝ ባታረገው ሁሉ ነገሮች ፍርፍን ባታረገው ያንን ሁሉ ኢነርጂ ባትሰጠው እሱ ያንን ማንነቱን ገና አልተላበሰው ይሆናል። ሶ የኔ ማንነት ነው ብሎ ሲኮፈስ የነበረ ወንድ the moment ያቺ ሃይስት ፖቴንሻል የምትሳየው ሴት ካጠገቡ ስጠፋ ራሱን ያጣል። በቃ ፍርስርስ ይላል። ያ ሁሉ ጭብጨባ ያ ሁሉ ውጪ ላይ ፈልጎ የሄደው ቫሊዴሽን ሌሎች ሰዎች ጋር የሚያገኘው ቫሊዴሽን ምናምን ለካ በሷ ብርሃን ውስጥ ሆኖ ነበረ አፕሪሺየት የሚያደርገው። ከዛ በኋላ ግን ልክ የሷ ሲንግል ፎከስ ከሱ ህይወት ላይ ሲወጣ ውጪ ላይ ያሉ አድናቆቶችና እንትኖች ፌክ እንደሆነ ይሰማሉ፣ ወይም ደግሞ ለትክክል ለማንነቱ የተሰጠው ሳይሆን ለአቺቭመንቱ የተሰጠው እንደሆነ መረዳት ይጀምራል ማለት ነው። ሶ በጣም ከባድ የሆነ የማንነት ቀውስ ውስጥ ይገባል ማለት ነው። አራተኛ ሎስ ኦፍ ጋድ ጊቨን ጉድነስ ነው። ቅድም እንዳልኳችሁ ፈጣሪ በሴት በኩል ሊባርካችሁ ሲመጣ የሷን ልብ በፍቅር ሞልቶ በካይንድነስ ሞልቶ ሲያመጣላችሁ ያንን ነገር የምትገፉት ከሆነ ዓለም ፊቷን እናንተ ላይ ማዞር ትጀምራለች ማለት ነው ወንዶች። ከዛ ምንድነው ኦሬዲ በሷ ውስጥ ይደረግላችሁ የነበረው ፌቨር በሴቷ በኩል የመጣላችሁ የነበረው ፌቨር እንዳለ ይቋረጥና ስራችሁ አይባረክም፣ ደስታ ከናንተ ይጠፋል፣ ማንነታችሁን ትጠሉታላችሁ፣ ማንነታችሁን አታውቁትም ሁሉና እዚህ ምድር ላይ you'll feel lost ማለት ነው። ምክንያቱም ፈጣሪ በሷ በኩል ሊባርካችሁ የመጣውን ነገር ያ ሁሉን ፍቅሩን ያለምንም ስራ ያለምንም ቅድመ ሁኔታ ያገኛችሁትን ያንን ፒውር የሆነ አፌክሽን እና ፒውር የሆነ ጊፍት ንቃችሁ ሄዳችኋል ማለት ነው። ሶ በደንብ አድርጎ ህይወታችሁን ድርቅ ያደርግላችኋል ማለት ነው ወንዶች። አምስተኛው በህይወቱ አንድ ጊዜ መገኛትን ሴት ያጣል ማለት ነው ባጭሩ። ይሄ ማለት ሴት ሞልቷል፣ ፕሌስ ሆልደሮች በደንብ አሉ ለሴቶችም ለወንዶችም። ግን ያቺ በጣም በቃ በእግዚአብሔር በኩል ተልካ የመጣችሁ ያቺ ያለ ምንም ምክንያት የምትወደው ሴት ከህይወቱ ስትወጣ ህይወቱ ላይ ሊገጥመው የሚችለው ይሄ ኦን ዘ ፊውቸር ሊኖረው የሚችለው እንዳለ ደስ የሚሉ ፐርስፔክቲቮች ያጣል ማለት ነው። አሁን ለምሳሌ ለልጁ በጣም ምርጥ እናት መሆን የምትችለው ብቸኛዋ ሴት እሷ ሆና ሊሆን ይችላል። ከዛ በኋላ እኮ ምርጥ ሴቶች እኮ አሉ እኮ፣ ግን ያንን እዚህ ፉልፊልመንት የምትሰጠውን አይነት ሴት አትሆንም ማለት ነው። በጸሎቷ ምናምን ልፋቱን የምታቀናለት ያቺ ሴት ኦልሬዲ አምልጠዋለች ማለት ነው። ቢያጣ ቢነጣ ምን ብትል ምናምን አብራው ስትራግል የምታደርገዋን ሴት ያጣል ማለት ነው። በአጠቃላይ በቃ ፈጣሪ በሷ ውስጥ ኦልሬዲ ቋጥሮ የመጣውን ብሌሲንግ እንዳለ ያጣል ማለት ነው። ሶ ወንዶች ያለምንም ኮንሲኩዌንስ የምትወዳችሁን ሴት ትታችሁ በመሄዳችሁ ህይወታችሁ የሚቀጥል መስሏችሁ ከሆነ በጣም ተሳስታችኋል። እና ከዚህ ነገር ሁሉ ይሄን ነገር ምናልባትም ኖቲስ የሚያደርጉት ከአመታት በኋላ ሊሆን ይችላል። ግን በዚህ ሁሉ ነገር ውስጥ ካርማችሁን መክፈል የምትፈልጉ ከሆነ ዝም ብላችሁ ምንም ሳትቀየሩ ሄዳችሁ ልጅቷን ይቅርታ በመጠየቅ አይደለም፣ እሱ አይጠቅማችሁም። ምክንያቱም ኢትስ ጀስት አ ፐርፎርማንስ። ሶ እንደ አዲስ ካርማችሁን ፔኦፍ አድርጋችሁ አዲስ ህይወት አዲስ ጥሩ የተረጋጋ ነገር የምትፈልጉ ከሆነ ድሮ የፈራችኋትን ኢሞሽናል እንትን ወደ ውስጥ ገብቶ ራስን መመልከትን ፐርፎርም ማድረግ ሳይሆን በትክክል ቁጭ ብላችሁ ራሳችሁን ማዳመጥና ራሳችሁ ላይ መስራት ይጠበቅባችኋል ማለት ነው። ያኔ በሴቷ በኩል አክሰስ የምታደርጉት ነፍሳችሁ ጋር ስለምትታረቁ ከእግዚአብሔር ጋርም ኦሬዲ ከፈጣሪያችሁ ጋር በየሃይማኖታችሁ ኦን የሆነ እንዴት ነው ኦን ክሊን ፕሌት መገናኘት የምትችሉበትን አቅም ትፈጥራላችሁ ማለት ነው። ምክንያቱም እንዳልኳችሁ ወንድ ልጅ ብዙ ጊዜ ነፍሱን አክሰስ የሚያደርገው በሴት በኩል ነው። ወንድ ልጅ በጣም ሎጂካል ነው። ሶ ነፍስን አክሰስ ለማድረግ በስሜት ኦሬዲ ራስን ማዳመጥ ያስፈልጋል። ሶ ስሜታዊነት ብዙ ጊዜ ወንዶች ጋር ስለሌለ በምትወዳቸው ሴት በኩል ወይ ደግሞ የኔ ብሎ በሚንከባከባት ሴት በኩል ነው ያንን ነገር አክሰስ የሚያደርጉት። ሶ አይዲያው ምንድነው? በዳይና ተበዳይ ምድር ላይ እንዳሉ ኦሬዲ
የገጠማቸው ችግሮች ይኖራሉ አለ ወይም ደግሞ የተደራረጉትን ነገር እዚሁ ፔኦፍ ተደራርገው የሚያልፉበት ማለት ነውና ሴቶቹም ለሌሰን ነበረ እንደዛ የሚገፋቸው ወንድ ጋር ትክክለኛም ፍቅር ያወቁት ምክንያቱም ራሷን ማስቀደም እንዳለባት እንድትማር ወንዱም ደግሞ ኦሬዲ ዝም ብሎ እንደዛ ሲፈስለት የነበረው ፍቅር ይሄ ከመጨረሻው ከሱ ጋር የሚቀጥል ነገር ሳይሆን ይሄንን ዲቫይን ብሌሲንግ መቀበል የምትችልበት አቅም አለህ ወይ ነው። አቅም እንደሌለው ሲታወቅ ያ በጣም ኦሬዲ ፎር ግራንትድ የወሰደውን ነገር ሲወሰድበት ወደ ራሱ ተመልሶ ሙሉ ሰው መሆን እንዲችል ማለት ነው። ከዛ በኋላ ሁለቱም ክሊን በሆነ ስሌት የየራሳቸውን ህይወት በየመንገዳቸው ሄደው መቀጠል ይችላሉ ማለት ነው። ሴቶችዬ የሆነ ሰው ትቷችሁ ሲሄድ ምናምን ወይ ደግሞ በጣም ያስቀየማችሁን ሰው ይሄ አትዘኑበት ስላችሁ ኦፍ ኮርስ ያሳዝናል ነገሩ፣ ግን ሪቬንጅ አትፈልጉ። ይሄ እሰራለታለሁ ምናምን እንደዛ አይጠበቅባችሁም። በቃ ሴትነት በጣም ፓወርፉል ነው ብላችሁ ለዛ ነው ለሞመንት ስትለቁት ፈጣሪ አያስቀምጣችሁም። እንደ እንቁላል እያገላበጠ ነው ጥብስ የሚያደርጋችሁ ማለት ነው። ማለት ልጁን አስለቅሶ እንዴት ቀጥ ብሎ ሊኖር አይኖርም። ምክንያቱም እሱም የዛኔ ሲያስለቅሳችሁ እግዚአብሔር እኮ ሳይኖር ቀርቶ ሳይሆን ቁጭ ብሎ እያየ ነበረ ማለት ላይክ ሪከርድ ኦዲት ይደረጋል። በዚህ አጋጣሚ ወርዛችሁን ሴቶችም ወንዶችም የምታገኙት በዚህ ነው ማለት ነው። በቃ ላይክ እና በተቻለን መጠን እኔ እንደ ሰው አንድ የተረዳሁት ነገር ምንም አይነት ኢንቴንሽን ከሌለን ሰዎች በተለይ የሚወዱንን ሰዎች ማስቀየም በጣም ከባድ የሆነ ዋጋ ነው የሚያስከፍላችሁ። ማለት ካርማ ቀልድ አይደለም። እቻ ዓለም ፌር አይደለችም እንላለን እንጂ እንደዚህ ዓለም ፌር የሆነ ነገር የለም። ኢትስ ጀስት በእኛ ታይሚንግ ላይ ያኛውን እንትን ስለማናየው ነው ሪዛልቱን ማለት ነው። ይሄ ቪዲዮ በጣም ረዝሟል። ሴቶች ኮፒ ሊንክ አድርጉ፣ ወንዶችም ኮፒ ሊንክ አድርጉ። መልካም ቀን። ኮሜንት ላይ ደግሞ እናወራለን። ባይ